አባቴ ያከፈለንን መሬት የልጆቼን ማሳደጊያ ሆን ብሎ እያወቀ ነው የገፋው። ባሌ ስለሞተና ብቻዬን መሆኔን ስላወቀ ነው እንደሚቀልድብኝ። ታደሰ እህት የምትለውን ሰምተሃል? ቆይ እንደምትለው የእህትህን ድንበር አልፈህ ገብተሃል? አይ አባቴ፣ በሐሳቤም እንኳን ከተፈቀደልኝ ወሰን አልፌ አላውቅም። ይዋሻል። ከልጆቼ ግሮሮ እያነጠቀ ነው። እግዚአብሔር ያየዋል። ምን አልሽ አንቺ? ማን ነው ሸታም? ታው እንዴት እህትና ወንድም በመሬት ምክንያት ይካሰሳል? ይልቅ ተስማሙ። እኔ አልስማማም። እውነት አልነካሁም ድርሻዋን አልሰጥም ካለ በፈጣሪ ስም ይማልና ይወሰደው። እንግዲህ አንስማማም ካላችሁ ምን ይደረጋል? እንደ ወጉ እንደ ሥርዓቱ ወደ መሐላው እንሄዳለን። የእህቴን ድንበር ገፍቼ እንደሆን ሰማይ ምድርን የፈጠረ አምላክ ለእውነት ያጥፋ። ወንድሜን በሐሰት የከሰስኩ እንደሆነ በወለድኳቸው ልጆች ይምጣ። ከብትሽ ጠብቅ የነበረው ልጅሽ አዳልጦት ገደል ገባ አሉ። ወይኔ ልጄ እጄ ፈቼ በላሁት። ወይኔ ልጄ አዛለች። መሐላ እሳት ነው። አየሽ፣ በሐሰት የተማለ መሐላ መመለሻ የለው። አንቺ አምላክን ልትሸውጂ አስበሽ፣ እሱ ግን እውነተኛ ፍትህን በልጅሽ አሳየሽ።